ስለ አካል ያለው ዲፊኒሽን ምን ይመስላል? ድርጅቱ ስለ አካል ያለው ዲፊኒሽን እንዲሁም ሌሎች ሃይማኖቶች አካል ምንድነው ብለው ነው ዲፋይን የሚያደርጉት ወይንም ትርጉም የሚሰጡት? መዳሰስ መጨበጥ ሳይሆን ራሱን እኔ ብሎ መጥራት የሚችል ወይም አንተ ተብሎ መጠራት የሚችል ባጭሩ ስሜት፣ ፈቃድ፣ እውቀት ያለው የአካል ፐርሰን ይባላል ወይም አካል ተብሎ ሊጠራ ይችላል ተብሎ ይታሰባል። ነገር ግን ኦልጂሲስ ላይ ያለው አመለካከት ያ አይደለም። አካል የሚባለው መዳሰስ መጨበጥ ምነካ ነገር ከሌለው በስተቀር ያ አካል ልንለው አንችልም የሚል ነውና ሌላ ሃይማኖትም ብናይ ሁሉም አካል የሚለውን ቃል ሲጠቀሙ ለምዳሰስ ነገር ብቻ አይደለም። የሆነ ዋና ዴቪድ ኬቨርላንድ አካል ምለውን ብቻ ምዳሰስ ብሎ አይቀበልም። አካል ስሜት፣ ፈቃድ፣ እውቀት ያለው ራሱን እኔ ብለው የሚጠራው ያ አካል ተብሎ እንደሚጠራ ሌሎች ሃይማኖቶች ይቀበላሉ። የነሱ መስራች የሆነውም ዴቪድ ኬቨርላንድ አካል ምለውን እሱን ይቀበላሉ። ግን አሁን ያሉት ኦንሊጂሲሶች ይሄን አካል ምለውን አይቀበሉም። በሚዳሰስ በሚጨበጥ ነገር ነው አካል ብሎ የሚቀበሉት፣ ግን ያኛውን አይቀበሉም። ያውኑ ኦንሊጂሲሶች ማለት ነው። አይ ቲንክ የኢትዮጵያው ድርጅት ብቻ ይመስለኛል እንደዚህ አይነት ነገር ያስቀመጠውና ለምን እንደዚህ አይነት ነገር እንዳስቀመጡ እንዲሁም ለምን ለየት ማለት እንደፈለጉ በውል አይታወቅም። በማስረጃም ያስቀመጡት ነገር የለም። የኢትዮጵያን ዋና ዋናዎቹን ቢሾፖች እነ ቢሾፕ ተክሌን እንኳን ያጠመቀው ድርጅት የዩፒሲአይ የበላይ ጠባቂ ዴቪድ ኬቨርላንድ እንኳን አካልን በዚህ አይነት መንገድ አይተረጉሙትም። አሁን ከመጽሐፋቸው ዘዋነስ ኦፍ ጋድ በሚለው መጽሐፋቸው ላይ ስለ ጋድ የጻፉት ረዘም ያለ ነገር አለ። ከዛ ውስጥ ጋድ ኢዝ አን ኢንዲቪጁዋል ቢንግ ዊዝ ፐርሰናሊቲ ኤንድ ራሽናሊቲ የሚል ነገር አለ። ፐርሰን ነው፣ ፐርሰናሊቲ ያለው ነው። እንግዲህ አካል ተብሎ በአማርኛ የተተረጎመው በእንግሊዝኛ ፐርሰን የሚለውን ነው። ይህንን ደጋግመን አውርተናል። ፐርሰን ማለት ደግሞ ማንነት ኖሮት ስለ ራሱ ህልውና የሚያውቅ ከሌሎች ፐርሰን ከሆኑ ነገሮች ጋር የሚግባባ ኢንተራክት የሚያደርግ አንተ ተብሎ የሚጠራ ሂ ሺ የተባለ የሚጠራ ኢት የማይባል ወይንም እንደ ግዑዝ የማይጠራ እንደዚህ ኮሚኒኬት የሚያደርግ ሌሎች ፐርሰን ከሆኑ ጋር ይህንን አብ ወልድም መንፈስ ቅዱስም ያደርጋሉ። ኮሚኒኬት ያደርጋሉ፣ ይግባባሉ፣ ይነጋገራሉ እርስ በርሳቸውም ከሌሎች ፐርሰን ከሆኑ ነገሮችም ጋር። ስለዚህ እንደዚህ ማንነት ያለውን ነገር ነው አካል ተብሎ በስላሴ ላይ የተተረጎመው እና ኦንሊጂሰሶችም ማወቅ ያለባቸው አካል በምንልበት ጊዜ ይሄንን ነገር ነው አይምሮአችን ላይ ይዘን እያወራን ያለ ነው እንጂ እንደ ቁሳዊ ነገር እነሱ እንደሚያስቡት ቁሳዊ ነገርን ብቻ አይደለምና ለምን ያንን ዲፊኒሽን እንደያዙ ማስረዳት የሚጠበቅባቸው ራሳቸው ኦንሊጂሰሶች ናቸው። ለምንድን ነው ያንን ብቻ ትርጉም የያዛችሁት አካል ለሚለው? ሌላው ደግሞ አካል የሚለው ቃል አልተመቸኝም ካልን ደግሞ ቋንቋ እንግዲህ መግባቢያ ነው። እኛ ተነጋግረን ለዚህ ነገር እንዲህ ይሁን ብለን እኛ የፈጠርን እንጂ የሆነ ድሮም ተፈጥሮ እንትን ያለ ነገር አይደለም። ስለዚህ መግባቢያ እስከሆነ ድረስ ማንነት ያለው ከሌሎች ጋር መግባባት የሚችልን ነገር እኔ ብሎ የሚጠራ ወይ አንተ ተብሎ የሚጠራ ግዑዝ ያልሆነን ነገር ምን እንበል እና ለዛ ነገር የሆነ ዲፊኒሽን ሰጠን በዛ መስማማት እንችላለን። አካል የሚለውን አልጠቀምም ማለት ግን አይቻልም ነው። ለዛ ነገር ኦኬ እንዲህ እንበል የሚል አማራጭ እንትን እስካልቀረበ ድረስ አይ እምቢ ምናምን ብሎ አካልን መጠቀም የለባችሁም ቃሉን መጠቀም የለብንም ማለት እዚህ መጽሐፉ ላይ የሚለው ገልቱ ክርክር ነው። እውነትም ገልቱ ክርክር ነው፣ አላስፈላጊ የሆነ ክርክር ነው እና ፐርሰን የሚለውን ነው አብዛኞቹ ሃይማኖቶች ከክርስትና ውጭ ያሉትም አይሁድም ሙስሊምም በዚህ ይስማማሉ። አካል የሚለው ከእግዚአብሔር ጋር በተገናኘ አካል የሚለውን ቃል የሚጠቀሙት ይዳሰሳል፣ ይጨበጣል፣ ይነካል፣ ፊዚካል በዲን ባገናዘበ ሁኔታ አይደለም እና በሚገርም ሁኔታ የኢትዮጵያው ድርጅት ነው ወደዚህ አይነት ዲፊኒሽን ሊደርስ የቻለው። ከዓለም አቀፉ ድርጅት ጋርም የሚለያይበት ፖይንት ነው ይሄ ካጠመቃቸው ድርጅት ጋር ማለት ነው። ኢሳይያስ 9:6
ኢየሱስ አብ መሆኑን ያስተምራል ወይ? እዛ ጋር የዘላለም አባት ስለተባለ በቃ አብ ነው ማለት ነው የሚለውን ድምዳሜ ነው የሚያወሩት ማለት ነውና አባት ከተባለ የማን አባት? ኢየሱስ አባት ነው ከተባለ የማን አባት ነው? አባት የተባለውስ መቼ ነው? ፍጥረት ከተፈጠረ በኋላ ወይስ በፊት? በፊት ከሆነ የማን አባት ነው? የሆነ አባት ለማለት ልጅ መኖር አለበት አባት ለመባል ማለት ነው። እና መጀመሪያ አባት ከተባለ የማን አባት ነው የሚሉ ጥያቄዎች ይነሳሉ በዚህ እና ብቸኛው አንዱ ጥቅስ ኢየሱስ አብ ነው በቀጥታ አባት ተብሎ ተጠቅሷል ብለው የሚጠቀሙት ኢሳይያስ 9:6 ነውና ይሄ የሚያሳየው ድርጅቱ በአንድ ጥቅስ ላይ ተመስርቶ አስተምህሮን እንደሚመሰርት ነው። እዚህ ጋር ብቻ ሳይሆን ሌሎችንም መሰረታዊ የሆኑ አስተምህሮዎችን በአንድ ጥቅስ ላይ ነው የሚመሰርቱት። ነገር ግን ትኩረት መደረግ ያለበት መጽሐፍ ቅዱስ አስሆል ምን ይላል፣ ሙሉ መጽሐፍ ቅዱስ ምን ይላል ከሚለው አንፃር እንጂ አንዷ ጥቅስ ተመዛ እንትን ካለች ብዙ አስተምሮ መፍጠር ይቻላል። ከአንዱ ጥቅስ ተነስተን የምናወራ ከሆነ ከአንድ ጥቅስ ደግሞ ላይ ተመስርተን አስተምሮ አንፈጥርም። ይሄ በጣም ስህተት ነው እና ትክክል ያልሆነ ነገርም ነው። ይሄ ክፍልም ቢሆን ኢሳይያስ 9:6ን ሲያወራ ኢሳይያስ ሥላሴን እያሰበ ነው ወይ? የአብ የወልድ የመንፈስ ቅዱስን ግንኙነት እያሰበ ነው? አብ ነው ወይንም አባት ነው ያለው? የዘላለም አባት ሲል ኢየሱስ በሥላሴ አካላት ውስጥ አብ ነው ለማለት ፈልጎ ነው ወይ የሚልም ጥያቄ እናነሳለን። ሌላው ደግሞ ይሄ የብሉይ ኪዳን ጥቅስ ነው። በአዲስ ኪዳን ላይ አብ፣ ወልድ፣ መንፈስ ቅዱስ ግልጥልጥ ባለ መልኩ ተገልጸዋል ወይንም ታይተዋል። ግልጽ የሆነ ማስረጃ አለን እና ግልጽ የሆነውን ትተን ለምን እዚህኛው ላይ ፎከስ እናደርጋለን? በግልጽ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት መሆናቸውን እርስ በርስ ሲነጋገሩ አንዱ ሌላውን አካል እንዳልሆነ በግልጽ የተቀመጠ እያለ ለምን ወደ እዚህኛው ላይ ፎከስ ማድረግ ተፈለገ የሚልም ጥያቄ ያስነሳል እና መገለጥ ሂደታዊ ነው። ብሉይ ኪዳን ላይ ከነበረው መገለጥ አዲስ ኪዳን ላይ ተሰውሮ የነበረው ተገልጧል። ነገሮች እየተገለጡ ነው። ሂደታዊ ነው፣ ፕሮግረሲቭ ነው በሚለው እናምናለን። ለዛ ለምን ከአዲስ ኪዳን ጥቅሶች እንሸሻለን? ለምን በአዲስ ኪዳን መነጽር ማየት አቃታችሁ እንላለን ወልጅ ኢየሱስም። ከዛም በተጨማሪ ክፍሉ ራሱ የዘላለም አባት የሚለው ኢየሱስ አብ ነው ያስብላል ወይ የሚለውን ደግሞ ስናይ እዚህ ላይ የኃያል አምላክ የዘላለም አባት በሚለው 3 አመለካከቶችን እናገኛለን። አንደኛው የዘላለም አባት ሲል ኢየሱስ ክርስቶስ የዘላለም እንግዲህ ፈጣሪ ከመሆኑ ጋር ተያይዞ የዘላለም ፈጣሪ ነው። ያ ማለት የሁሉም ነገር ፈጣሪ እሱ ስለሆነ የፍጥረቱ አባት ነው ከሚል ነገር አንፃር ይተረጎማል። በዮሐንስ ወንጌል 1ም ላይ ስናይ ሁሉ በእርሱ እንደሆነ ይናገራል። ቆላሲስም ላይ ሁሉንም ነገር የፈጠረው እሱ እንደሆነ፣ ጊዜን ራሱ የፈጠረው እሱ እንደሆነ፣ ዘላለምን ራሱ ወደ መኖር ያመጣው ወይንም ያስገኘው እሱ እንደሆነ ይናገራል እና እርሱ ሳይኖር ዘላለም ራሱ ከሱ በኋላ የተፈጠረ ነው። ዘላለም የሚባለው ነገር ራሱ ኮንሰፕቱ ራሱ ጊዜ የሚባለው ነገር እሱ ከጊዜ ውጪ የሆነ አምላክ ነው። ጊዜ የሚባለው ራሱ በሱ ስለተፈጠረ የዛ ነገር ፈጣሪው እሱ ነው ከሚለው አንፃር የዘላለም አባት ነው ከሚለው አንፃር ይተረጎማል አንዳንድ አተረጓጎሞች ላይ። ሌላው ደግሞ የዘላለም አባት ሲል እዚህ ጋር ክፍሉ ላይ እያወራ ያለው ስለሚመጣው መሲህ ነው። ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። እንግዲህ ይሄ መሲሁ መጥቶ የሚነግስ ነው። በአባቱ በዳዊት ዙፋን ለዘላለም ይነግሳል ይላል በሌሎች ክፍሎችም ላይ በዚህ በኢሳያስም ላይ እና ዓለምን ሁሉ እንደሚገዛ እስራኤልን በአባቱ በዳዊት ዙፋን ተቀምጦ እስራኤልን ዓለምን ሁሉ እንደሚገዛ እንደሚመራ ያሳያልና ንጉስ ከሆነ የሚገዛ ከሆነ ተገዢዎች አሉ ነው እና ተገዢዎቹ ምን አይነት ናቸው? እንደ ዕቃ ናቸው ወይ ሲባል አይደለም፣ እንደ ልጆች ነው የሚንከባከባቸው ነው። እና ለዚህ እንደ ምሳሌ የሚውለው ነገስታት በጥንት ጊዜ የህዝቡ አባት ተደርገው ይቆጠሩ ነበር። የሀገሩ እንደ መጋቢ ስለሆኑ
ያንን ህዝብ የሚመግቡ፣ የሚጠብቁ፣ የሚንከባከቡ፣ ኬር የሚያደርጉ ስለሆኑ እንደ አባት ይታዩ ነበር እና ኢየሱስም ንጉስ በመሆኑ ለዛ ለህዝቡ መጋቢ ነው፣ ጠባቂ ነው እና ምን አይነት ንጉስ ሲባል አባታዊ የሆነ ንጉስ ነው ከሚል አንጻር ነው ተብሎ ሁለተኛው እይታ ያን ይመስላል። ሶስተኛው ደግሞ በዚህ መጽሐፍ ላይ በስፋት እንትን የተደረገው የዘላለም አባት የሚለው የዕብራይስጡ ቃል አቢአድ የሚል ነው። አቢአድ ደግሞ ከሁለቱ ቃላት የመጣ ነው። ከሁለት ቃላት የተያያዘ ነው እና እንደዚህ አይነት ሌሎች ምሳሌዎችንም ይጠቅሳል ይሄ መጽሐፍ። ለምሳሌ አቢ አልቦን የሚል አለ። ሁለተኛ ሳሙኤል 23:31 ላይ አቢ አልቦን። አቢ ማለት አባት ማለት ነው። አልቦን ማለት ደግሞ ጠንካራ ማለት ነው። ስለዚህ አቢ አልቦን ሲባል ምን ማለት ነው ሲባል የጥንካሬ አባት ተብሎ ይተረጎማል። የጥንካሬ አባት ማለት ምን ማለት ነው ሲባል በጣም ጠንካራ። ስለዚህ የጥንካሬ አባት የሚለው እዚህ ጋር የገለጸው ምንድነው? ጥንካሬን ለማድመቅ የገባ ቃል ነው ማለት ነው። ስለዚህ ይሄ አቢ የሚለው አብሮ የሚገባው ቃል አብሮ ያለውን የሚያዳምቅ ነው ወይንም የበለጠ አጉልቶ የሚያሳይ ነው ከሚል አንጻር ነው። አቢ አሳፍ የሚል አለ። ለምሳሌ አቢ ማለት እንደተባለው አባት ነው። አሳፍ ደግሞ መሰብሰብ ነው። ስለዚህ የመሰብሰብ አባት ሲባል ምንድነው? መሰብሰብን የወለደ ምናምን እንደማለት አይደለም። ሰብሳቢ እንደማለት ነው። ወይንም በመሰብሰብ ትልቅ ስም የተጎናጸፈ በሰብሳቢነት። አቢጋኤል ለሴት የሚውል ስም አለ። ነገር ግን አቢ አባት ነው፣ ጋኤል ደግሞ ከፍ ያለ እንደማለት ነው። ስለዚህ ሁለቱም ሲነበብ ከፍ የማለት አባት ወይንም በጣም ከፍ ያለ እንደማለት ነው እና ለሴት ነው የሚውለው እና ከፍ ያለች ሴት እንደማለት ነው። በአማርኛው ከፍ ያለች ላቀች እንደማለት ነው። ስለዚህ ለሴትም ውሏል። ግን ይሄ አባት ስለተባለ የሆነ ፋዘር ነው ማለት ነው፣ ያንን ነገር የወለደ ከሚል አንጻር አይተረጎምም ነው። ስለዚህ አቢአድ የሚለው ወይንም የዘላለም አባት ተብሎ የተተረጎመው ዘላለማዊ፣ ዘላለምን የሚያዳምቅ ነው። ዘላለማዊ የሚለውን ለማሳየት ነው የገባው የሚል ነው። ሌላ ቦታም ሰይጣን የሐሰት አባት ተብሏል። የሐሰት አባት ሲባል በጣም ሐሰተኛ መሆኑን ደመቅ አድርጎ ለማሳየት ነው። ስለዚህ የዘላለም አባት ሲባል ዘላለማዊ ነው፣ ኢተርናል ነው፣ ኤቨርላስቲንግ ነው ከሚለው አንጻር ይተረጎማል በሚለው ነው ፎከስ የሚያደርገው እና እንደዚህ አመለካከቶች አሉ ነው የተለያዩ እና አመለካከቱ የትኛውንም ቢሆን ነገር ግን መሰመር ያለበት ይሄ በስላሴ አካላት ውስጥ ስላለ አባትነት አይደለም ነው የሚያወራው። በስላሴ አካላት ውስጥ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። የሥራ ድርሻ አላቸው። አብ በአብነቱ ይልካል፣ ወልድ በልጅነቱ ይላካል እና የሥራ ድርሻ አላቸው። የተሰቀለው ወልድ ነው፣ ልጁን የላከው አብ ነው እያለ ይቀጥላል። ይህንን የሥራ ልዩነት አንከፋፈለም። ስለዚህ በስላሴ አካላት ውስጥ ስላለው በስላሴ አካላት ውስጥ ኢየሱስ አብ ነው ማለቱ አይደለም። ይህንን ክፍል ሲተረጉሙ ጦን ልጅ ኢየሱሶች አብ ማለት አምላክ ነው ስተት የተረጎሙት። ምናልባትም ያ ነገር እያጣመመባቸው ነው ብዬ አስባለሁ። አምላክ ማለት አብ ነው ብለው ነው እየተረጎሙ ያሉት። ወይንም አብ ነው አምላክ፣ አብ ማለት አምላክ ማለት ነው አይነት ነገር ነው ማይንዳቸው ላይ ያለውና ይህን ክፍል ሲያነበውን ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል። እንግዲህ ያው ብዙም ያብራሩ አሉ፣ እነ ቤኪም ያብራራሉ፣ እነ በረከት ሕፃን ተወልዶልናልና ወንድ ልጅ ተሰጥቶናል ይሉና ይሄኛው የሰውነት ፓርቱን ያደርጉታል የኢየሱስን ሕፃን ወንድ ልጅ እና ይሄ ልጅ ብቻ አይደለም ይሉና ከዚህ በኋላ ያለውን ደግሞ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሚለውን መለኮትነቱን የሚያሳይ ነው። ስለዚህ አብ መሆኑን የሚያሳይ ነው። የዘላለም አባት ይሉና አብም ነው፣ ልጅ ብቻ አይደለም፣ ልጅም አባትም ነው ይላሉና ልጅ ለሚለው ነገር የሰጡት ትርጉም አብ ለሚለው ወይንም አባት ለሚለው ነገር የሰጡት ትርጉም ብዙ ቦታ ላይ ያሉ የመጽሐፍ ቅዱስ ጥቅሶችን በስህተት እንዲፈቱ አድርጓቸዋል።
እና የወንድ ጂሰስም ሰዎች እንድታውቁት የምፈልገው እነሱ አሁን ልጅ ብለው ስጋው ነው የሚሉት፣ ወይንም ልጅ የሚለው የሰውነት ፓርቱን ነው የሚሉት። ነገር ግን ይሄ ክፍል እያወራ ያለው ሙሉ ስለ ልጁ ነው፣ ሙሉ ስለ ልጁ ነው እንጂ ልጁ እስከ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል እስከሚለው ነው ልጁ ያለው። ከዛ በኋላ ያለው አብ ነው የሚል አይደለም። እነሱ እንደዛ ነው የሚተረጉሙት። ከዛ ይሄ ድንቅ መካር ኃያል አምላክ ቢለው አምላክ የሚልበት አብ ይላሉ። አሁን ይሄንን ጥያቄ የሚይዝባቸው ምን መሰላችሁ እንዴ? አብ ነው አምላክ ወይንም አብ ነው አምላክ ማለት አብ ማለት ነው የሚለውን እንትን የሚልባቸው ልጅ አምላክ የሚልበት አለ። ልጁ አምላክ ነው የሚልበት ዕብራውያን መጽሐፍ ላይም ሲያወራ ልጁ ስለ ልጁ ግን አምላክ ሆይ እያለ ስለ ልጁ ሲያወራ አምላክ እያለ ነው የሚያወራው። አንደኛ ዮሐንስ ላይም እርሱም ልጁ ኢየሱስ ክርስቶስ ነው ልጁ ነው የሚለው። እርሱ እውነተኛ አምላክና የዘላለም ሕይወት ነው እያለ ስለ ልጁ ነው የሚያወራው። የዮሐንስ ወንጌል 1:18 ላይም በአባቱ እቅፍ ያለው አንድያ ልጁ የሆነው አምላክ ሞኖጌኔስ ቲዮስ ነው የሚለው። ሞኖጌኔስ ቲዮስ ማለት አምላክ ማለት ነው እና ሞኖጌኔስ ማለት ሞኖ አንድ እና አንድያ ልጁ የሆነው አምላክ እሱ ተረከው እያለ ልጁ አምላክ መሆኑን ያሳያል ነው። እና እነሱ የሚያስቡት ልጁ አምላክ ከተባለ ልጁ አብ ነው። አምላክ ለአምላክ የሰጡት አቻ ትርጉም አብ የሚል ስለሆነ ነው። ነገር ግን እንደዛ አይደለም መጽሐፍ ቅዱስ የሚነግረን። ልጁ ከአባቱ የተለየ እንደሆነ፣ አባቱ አምላክ እንደሆነ፣ ልጅም አምላክ እንደሆነ ነው የሚነግረን። ያንን ማይንድ አስተሳሰብ ይዘው ስለሚሄዱ ነው ጥቅሶችን ትክክል ባልሆነ መንገድ የሚፈቱት። የወንድ ጂሰስ ሰዎች እንደዛ የምትፈቱት አስተሳሰባችሁ መጀመሪያ የያዛችሁት ያ አፈታት ስለ ልጅ የሰጣችሁት ትርጉም፣ ስለ አባት የሰጣችሁት ትርጉም ትክክል ስላልሆነ ነው ጥቅሶቹን ትክክል ባልሆነ መንገድ የምትፈቱት ነው። ሌላኛው ቅድም እንደተባለው እነሱ እንዳሉት ይሄ ክፍል እንግዲህ አብና ወልድ አንድ አካል ነው፣ አሃዛዊ አንድነት አላቸው፣ አንድ አካል ናቸው ሚለውን ያሳይልኛል ብለው ነው አይደል የሄዱት። ስለዚህ ኢየሱስ አብ ነው የሚለውን ለማሳየት ነው። ዞሮ ጥረታቸው አንድ አካል የሚለው ነው። አንድ አካል ላይ ለመድረስ ነው ዞሮ ጥረታቸው። እስኪ እነሱ እንዳሉን እንሂድና እናንብበው። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል፣ ይሄ የሰውነቱ ፓርት ነው አሉ። ከዛ በኋላ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ይሄ አብን የሚያሳይ ነው። ስለዚህ አብና ወልድ እንዴት ነው አንድ አካል የሚሆኑት ነው። እዚህ ጋር አንድ አካል አለ እያላችሁን ነው። እንዴት ነው 1% ልታደርጉ የምትችሉት? ምክንያቱም እዚህ ጋር ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ሰውነቱን ነው ወይንም ስጋውን ነው የሚያሳየው። በዚህ በኩል ያለው ደግሞ አብን ነው የሚያሳየው። ወደ አዲስ ኪዳን ስንመጣ ያ አብና እናንተ ስጋው ያላችሁት ይነጋገራሉ እርስ በርስ እና እንዴት አንድ አካል ይነጋገራል? አንድ አካል እንዴት ሆኖ ነው የሚነጋገረው? ያንን ግልጽ ብታደርጉልን። አንዱ አንዱን አንተ እኔ እያለ ይጠራል፣ እርሱ እያለ ይጠራል፣ ሌላ እያለ ይጠራዋል ኢየሱስ። እንዴት አድርጋችሁ ነው አንድ አካል ልታደርጉ የምትሞክሩት? እና እንደናንተ ሆነን እናንብብ ብንልም አይዋጥልንም ነው ወይንም አያስኬድም። በአዲስ ኪዳን መነጽር ስናየው ይሄን እየተናገረ ያለው ስጋው ነው፣ አብነቱ ደግሞ ውስጥም አለ፣ በሁሉም ቦታ አለ ብላችሁ ይሄ ስጋው አንተ ይለዋል አብን። እናንተ እንደምትሉት ከሆነ አብም እርሱ በእርሱ ደስ የሚለኝ የምወደው ልጄ ይለዋል። እርሱ እያለው ነው እንዴ? አንድ አካል እንዴት ነው ራሱን አንተና እርሱ እያለ የሚያምታታን? ለምንድን ነው ግራም ያጋባል? እንዴት ነው የምትቀበሉትስ? ባይብልን እንዴት ነው የምታነቡት? ግራ አትጋቡም ወይ? ወይስ ዝም ብላችሁ መቀጠል ነው ማለት እንደዚህ ተነግሮኛልና ብላችሁ ለምን አትመረምሩም ነው? አያስኬድም እናንተ ባላችሁ። ቢሾፖቻችሁ ራሳቸው ደግሞ ምን ብለውናል? ኢየሱስ ማለት ራሱ ቱታው ነው ብለውናል። ከላይ የተለበሰው ቱታው ነው። ስለዚህ አብነቱ ውስጡ ላይ ያለው ነው፣ ኢየሱስ ደግሞ ቱታው ነው እያሉን እንትን እያሉ። ስለዚህ ቱታው አብ ነው ወይ? እንዴት አንድ ልታረጉት? አሃዛዊ አንድነት አይመጣም
በየትም አንድ አካል ልታመጡ አትችሉም። ትለፋላችሁ እንጂ አንድ አካል ልታመጡ አትችሉም። በየትም አብን ስጋው ልታደርጉ አትችሉም። በእናንተ ስታይልም ቢሆን አንተና እርሱ የሚባባሉትን እኔና አንተ የሚባባሉትን አካላት አንድ አካል መቼም ልታደርጉ አትችሉም። የማይሆን ነው። ሌላኛው የዚህ አስተምሮ ችግር እንግዲህ በኢሳይያስ 9:6 ላይ ብዙ የመጽሐፍ ቅዱስ ምሁራን ማብራሪያ ሰጥተውበታል። የዕብራይስጡም ቢሆኑ የጥንት ምሁራንም ሆነ የነገረ መለኮት ትምህርት ያጠኑ ብዙ ምሁራን ይሄን ክፍል አብራርተውታል። በጣም ብዙ ማብራሪያ አለ ዛሬም እጃችን ላይ። በዚህ አይነት መንገድ የተረጎመ ግን እስከ ዛሬ የለም። በዚህ አይነት መንገድ ኢየሱስ በትሪኒቲ ውስጥ በስላሴ ውስጥ አብ ነው የሚለውን ለማሳየት የተረጎመ እስከ ዛሬ የለም እና ብቻችሁን ቀራችሁ ማለት ነው። ብቻችሁም ስትቀሩም የዛሬ 100 ዓመት የመጣ በውጭው በኢትዮጵያ የዛሬ 50 ዓመት የመጣ ሃይማኖት በምንም ሂሳብ ትክክል ሊሆን አይችልም። በታሪክ እንደዚህ የተረጎመ ሰው ሳይኖር ማለት ነው። በታሪክ ይሄን አተረጓጎም የተረጎመ ሰው ሳይኖር ትክክል ልትሆኑ አትችሉም ነው። ሌላኛው ከቅድሞቹ አመለካከት ኢየሱስ ከልጆቹ ጋር ያለውን ግንኙነት ወይንም ኢየሱስ ከኛ ጋር ያለውን ሪሌሽን ያሳያል የሚለውን ስንወስድ የዘላለም አባት ስንል ለልጆቹ ያለውን ወይንም ለኛ ያለውን ከኛ ጋር ያለውን ግንኙነት አንድ ንጉስ ከሀገሩ ሕዝብ ጋር እንዳለው ግንኙነት አይነት ከጠባቂነቱ አንፃር ፕሮቫይደር ኬር ከማድረጉ አንፃር ያሳያል የሚለውን ስንወስድ ከኛ ጋር ያለው ግንኙነት እንደዛ መሆኑ ወይንም አባት መባሉ በስላሴ ውስጥ ልጅ እንዳይባል አያደርገውም ነው። እዚህ ጋር እንደምሳሌ የምንወስደው እኔ ለምሳሌ ልጅ ቢኖረኝ ለልጄ አባት መሆኔ ለአባቴ ልጅ እንዳልሆን አይከለክለኝም ነው። ሪሌሽናል አባትነት ነው እና ስንት አባት ነው ያለው? 2 አባት ነው እንዴ ያለው ለሚለው ሙግታችሁ ማለት ነው። እና እኔ ለልጄ አባት መሆኔ ለአባቴ ልጅ ከመሆን አይከለክለኝም ነው። እና የትኛውንም አመለካከት እንትን ብንል ይሄ ጥቅስ በፍጹም ሲጀመር ኢሳይያስ በስላሴ ውስጥ ኢየሱስ አብ ነው የሚለውን በማይንዱ ይዞ አይደለም። ሁለተኛ በአዲስ ኪዳን አብና ወልድ ወይንም አባትና ልጅ የተለያዩ አካላት እንደሆኑ አባት አምላክ እንደሆነው ልጅም አምላክ መሆኑ በግልጽ ተጽፎልናል፣ ተቀምጦልናል። ግልጽ የሆነውን ነገር እያለ እዚህ ጋር ግልጽ ባልሆነው ላይ ለምን ሙጭጭ ትላላችሁ? መጽሐፍ ቅዱስ የሚፈታው ግልጽ የሆነው ክፍል ግልጽ ያልሆነውን ይፈታዋል ነው። አንዳንድ ቦታዎች ላይ ግልጽ ላይሆንልን ይችላል መጽሐፍ ቅዱስ። ሁሉም ነገር ክሊር ነው ማለት አይደለም። የሆነን ቦታ ብቻ አንብበን ትክክለኛውን ትርጉም ላናገኝ እንችላለን። ግን የአፈታት ሂደቱ ምንድነው? ግልጽ የሆነውን አይተን በሱ ግልጽ ያልሆነውን እንፈታለን። መጽሐፍ ቅዱስ ራሱን ይፈታል ከሚለው አባባል ተነስተን ማለት ነው። እና ግልጽ የሆነ አዲስ ኪዳን ላይ በስርዓት የተገለጠ ግልጥልጥ ብሎ የታየ መገለጥ አለ። አብ ወልድ እንዳልሆነ በጣም ብዙ መረጃ አለ። እና መፍታትም ካለብን ከዛ ተነስተን ግልጽ ከሆነው መገለጥ ተነስተን ነው እዚህ ጋር የዘላለም አባት ሲል ምን ማለቱ ነው ብለን እዛ ጋር አዲስ ኪዳን ላይ ያየነውን አብ እያለ ያወራውን ነው ወይ እሱ የሆነው የሚለውን መተርጎም ያለብን በዛ ግልጽ በሆነው ክፍል ነው እንጂ ኦንሊ ጂሰሶች የሚሳሳቱት እነሱ የሚፈልጓት ይኖር እንጂ ከዛ ተነስተው ሁሉንም ጥቅስ ለማጣፈት ይሞክራሉ። አይሆንም ነው። እና በአንድ ጥቅስ ደግሞ አስተምሮ አይመሰረትም። ስለዚህ ይሄ ክፍል ኢየሱስ አብ ስለመሆኑ በስላሴ ውስጥ አብ ስለመሆኑ የሚያሳይ አይደለም። አዛዊ አንድነት አለው ብለን ብንስማማ እንኳን እሺ እንደዛ ከሆነ ኢየሱስ እንደ አብ አምላክ ነው ወይስ ስንላቸው ዞር ስትል ደግሞ አይ አይደለም፣ ኢየሱስ ማለት አብ የተሸፈነበት ስጋ ነው የሚሉት የሚያጸናላችሁ ከሆነም ራሱ እዚህ ጋር ስትመጣ ግን ነጥለው ነው ኢየሱስ ማለት አብ የተሸፈነበት ስጋ እንጂ እሱ እንደ አብ ያለ አምላክ አይደለም፣ ወይም አዛዊ አንድነት አለው የሚለውን ነገር እዚህ ጋር ይቃወማሉ። ስጋው ፓርት ብቻ ነው ኢየሱስ ስጋው ፓርት እንጂ አዛዊ አንድነት የለውም። እንደ አብ አምላክ ልንለው አንችልም ነው የምትሉት።
የሰባሊዮስን ትምህርት ትከተላላችሁ ስንል አይ አይደለም፣ እኛ የሰባሊዮስ ትምህርት አንከተልም፣ እኛ ሰባሊዮሳዊ አይደለንም የሚለውን ነገር ሁልጊዜ እንትን ያደርጋሉ። እና ታዲያ ይህን ትምህርት ማን ተጠቀመ? በታሪክ ማን ተጠቀመ? ወይም ይህንን ጥቅስ ለሙግስ ያቀርብ የነበረው ማን ነው ስንል ዞረን ስንሄድ ሶስተኛ ክፍለ ዘመን ላይ የምናገኘው ማን ነው? ሰባሊዮስን ነው። ሰባሊዮስ ነው ይህን ትምህርት አምጥቶ አዛዊ አንድነት አለው የሚለውን ለመሞገስ ሲሞክር የነበረው እና ይሄ ሰውም ተወግዟል። በቤተ ክርስቲያን አባቶች ተወግዞ የወጣ ነው። ይሄ የመጽሐፍ ቅዱስን ትምህርት እንደማይቀበል ከመጽሐፍ ቅዱስ ውጪ የሆነ አመለካከት እንዳለው ተደርጎ ሁሉም አምኖበት ውግዝ የሆነ ሰውዬ ነው እና ይህንንም አሁንም አምጥቶ ሲጠቀሙት የምናየው ልጅ ሴሶችን ነው እዚህ ላይ የምናየው ማለት ነው። እና እንዶ ቄስ ተክሌ መጽሐፋቸው ለምንድን ነው ያወድሳሉ? ሰባሊዮስ ይህን ትምህርት ተጠቅሟል እና ትክክል ነው እያሉ ሰባሊዮስን ሲያወድሱ እናያለን። እና አብዛኛዎቻቸው ግን ቄስ እንደዚህ አላወደሰም ምናምን የሚሉ ነገር ሲያስቀምጡ እናያለን። ግን ሙሉ በሙሉ ነው አውድሶ ያስቀምጠው፣ እንደሚከተሉት ትክክል ነው ወደ ማለት ነው ያመጣው። እና አዲስ የሆነ ነገር አይደለም እያመጡት ያሉ፣ ያኔም ውግዝ የሆነ ነው። ያኔም ቤተክርስቲያን እንደማትቀበለው፣ ያኔም ከቤተክርስቲያን ውጪ የሆነ ከመጽሐፍ ቅዱስ ውጪ የሆነ አስተምሮ እንዳለ ታውቆ የተወገዘ ትምህርት ነው። ሌላ ነገር የለውም። እና ቅድም እንደተባለው ደግሞ ብሉይ ኪዳን ላይ ብዙ ምሁር አለ፣ ብሉይ ኪዳን ላይ እንትን ያደረገው የተመራመሩት። ግን ከዚህ ሰባሊዮሳዊ ትምህርት በትምህርት ያልተበረዘ ሰባሊዮሳዊን ያልተከተለ ሰው አንድም ሰው ይህንን ክፍል ስንፈታው አናይም። ቄስ ተክሌ በፈቱት አንገድ ወይም ኦሊጂ ሴሶች አሁን በሚፈቱት መንገድ አንድም ሰው ይህንን ክፍል የፈታ የለም። አባት የዘላለም አባት ተባለ፣ ስለዚህ አብ ነው በሚለው እንትን የፈታ አንድም ምሁር አናገኝም። ይሄ ደግሞ ቅድም እንደተባለው የቤተ ክርስቲያን አባቶችን መጀመሪያ የማይቀበሉትም ምክንያት ታሪክ ስለማያውቃቸው፣ ታሪክ አያውቃቸውም። ኦሊጂ ሴሶችን ዞር ብላችሁ ሶስተኛ ክፍለ ዘመን ሁለተኛ ክፍለ ዘመን ምን ተፈጠረ ትምህርታችሁ ነበረ ወይ ካልክ ስለ አባት ምን አገባኝ ነው የሚለው፣ ታሪክ ምን አገባኝ። ስለዚህ የሆነ ጊዜ የወጣ ነው፣ የሆነ ጊዜ እንትን አድጎ የመጣ ትምህርት ነው፣ ከመጀመሪያ ያልነበረ ነው። መጽሐፍ ቅዱስ የማያውቀው ታሪክ የማያውቀው ትምህርት ነው ያላቸው። ለዚህ ነው መጽሐፍ ቅዱስ የማያውቀው ትምህርት ነው የምንለው።